እስከዛሬ ምን ነበር ወደ ኋላ የጎተተኝ ብዬ ሳስብ አራት ነገሮች በሐሳቤ ይመጡልኛል። ከነሱም ውስጥ አንደኛው የሰውን ፍርድን መፍራት ነው። ሰዎች ምን ይሉኛል በማለት ወይም ደግሞ በአነጋገሬ ሊሆን ይችላል፣ በአመለካከቴ ሊሆን ይችላል፣ ወይም በአለባበሴ ሊሆን ይችላል እና ምን ይሉኛል ወይም ደግሞ ካሁን የሆነ አቃቄ ያወጡልኛል በማለት በፍራቻ ብቻ አንድ ነገር ከማድረግ ወደ ኋላ የምንጎተተው ነገር አለና እሱ ነገር ምንም ነገር እንደማይጠቅመን የተረዳሁት። ሁለተኛ ደግሞ ኮንሲስተንት ያለ መሆን ነው። አንድ ነገር ስናስብ ወይም ደግሞ ወደ ትልቅ ቦታ መሄድ ስናስብ ከዛሬ ተነስተን ነገ ትልቅ ቦታ እንደርሳለን ማለት አይደለም። አንድ ነገር ካሰብና ካቀድን እለት ከእለት ወይም ደግሞ ሰዓት በሰዓት የምናደርጋቸው ወይም ደግሞ በየሳምንቱ የምናደርጋቸው ድርጊቶች ቀን በቀን ቫልዩ እየኖራቸው እያሳደገን መሄድ አለብን እንጂ ዛሬ ተነስተን ነገ ትልቅን ቦታ እንደርሳለን ማለት አይደለም። ግን ከዛሬ ከምንሰራቸው ትንሽ በትንሽ እየጨመርን ከሄድን ግን ሰክሰስ የማንሆንበት ምክንያት የለምና እነዚህ ነገሮች ራሱ ወደ ኋላ ሊጎትቱን ይችላሉ። ሶስተኛ ደግሞ ጥርጣሬ ነው። አንድ ነገር ወይም ደግሞ አንድ ሰው መርዳት ብንፈልግ የራሳችንን ችሎታችንን አለማወቅ ወይም ደግሞ አንችልም ብለን በራሳችን ኮንፊደንስ አለመኖርና የሆነ ነገር ራሱ አንድ ሰው መርዳት ብንፈልግ አንችልም ብለን ወደ ኋላ መጎተት ራሳችንን ማለት ነው እና በምንችለው መጠን እኛ የምናውቀው ነገር ሌላ ሰው ሊያውቀው ስለማይችል የምናውቀውን ማካፈል ራሱ እና በኮንፊደንስ መናገር ወይም ደግሞ ማሳየት ራሱ አንድ ወደ ኋላ ሊጎተተን የማይችል ነገር ነው። ሌላው ከመጠን በላይ ማሰብ ወይም ደግሞ ትክክለኛ ጊዜ አይደለም ብሎ በማሰብ ማለት ነው። አንድ ነገር ካሰብን ወዲያውን ማድረግ አለብን እንጂ ለነገ ካልን ነገ ደግሞ ነገን ስለሚወልድ ያኛው ይበልጥ እንድናስብ ወደኋላ እንዲጎትተን ዛሬ ስንል ነገ ይመጣል፣ ነገ ስንል ሌላ ነገር ይመጣል እና በተቻለ መጠን ያሰብነውን ነገር ወዲያውኑ ለማድረግ መሞከር ይሄ ራሱ ከኋላ ወደኋላ የሚጎትተን ነገር ነው እና በተቻለ መጠን እነዚህ አራት ነጥቦችን ካነሳ ይበቃል ብዬ አስባለሁ። በሚቀጥለው ቀን እስከምንገናኝ ድረስ መልካም ሰኞ። ቻው።